ሰበር ዜና ሩሲያና ዩክሬን ዛሬ የሰላም ንግግር ይጀምራሉ። ነገር ግን ፕሬዝዳንት ፑቲን አይሳተፉም። የሩሲያው ፕሬዝዳንት ቮሎዲሚር ፑቲን ዛሬ ቱርክ ኢስታንቡል ውስጥ በሚካሄደው የሩሲያና ዩክሬን ጦርነትን የተመለከተ የሰላም ንግግር ላይ እንደማይገኙ ተገለጸ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በንግግሩ ላይ መሪዎች እንዲገኙ ጥያቄ ቢያቀርቡም ከፕሬዝዳንት ፑቲን ጽሕፈት ቤት የወጣው መግለጫ የሩሲያ ልዑክ የሚመራው በፑቲን ረዳት ቮሎዲሚር ሜዲንስኪ መሆኑን አመላክቷል። ቀደም ሲል ቮሎዲሚር ፑቲን በሰላም ንግግር ላይ የሚገኙ ከሆነ ዜሌንስኪ ራሳቸው እንደሚሳተፉና ከፑቲን ጋር ለሚደረገው የፊት ለፊት ንግግር ዝግጁ መሆናቸውን አስተዋውቀው ነበረ። ፕሬዝዳንት ፑቲን ኢስታንቡል የሚገኙ ከሆነ የአሜሪካ ፕሬዝዳንት ሊገኙ እንደሚችል ፍንጭ ተሰጥቶ የነበረ ቢሆንም አሁን ግን ትራምፕ በነገሩ ላይ እንደማይሳተፉ ተገልጿል። ነገር ግን የዩክሬኑ ፕሬዝዳንት ዛሬ ሐሙስ በቱርክ ዋና ከተማ አንካራ ውስጥ ከሀገሪቱ ፕሬዝዳንት ራሲብ ጣይብ ኤርዶጋን ጋር ይገናኛሉ ተብሏል። ፑቲን በንግግሩ ላይ የሚሳተፉ ከሆነ ዜሌንስኪ በቀጥታ እንደሚሳተፍ ገልጸዋል።